ሌላው አባወራ ደራሲ ሰሎሞን አያሌው። ዓመት በዓል ነው የቅዱስ ዮሐንስ ዋዜማ ማለት የአዲስ ዓመት መዋለጃ ምሽት። እስከ ዛሬ እንደሚያደርገው ሁሉ በዚህ ችለት እንቁጣጣሽን መጠጥ ቤት ሄዶ የነገውን እንቦቅላ ዓመት መለኪያ ጨብጦ የጠርሙስ አንገት አንቆ ሲጋራ ለኩሶ መቀበል አላሰኘው። ባለፉት ዓመታት ተመላልሶ ያመሸባቸውን ቡና ቤቶች በራፍ ማየት አስጠልቶታል። የናልማዝ የናለምነሽ የነከበቡሽ እንግዳ መሆን አልፈቀደም። ምናቸው ማንገሽጉሾታል። ያልማዝ ዳሌ፣ ያለምነሽ ፍልቅልቅነት፣ የከበቡሽ ልጥፍ ባይ ሰውነት አልናፈቀውም። የነወይዘሮ ቴነሽ የነትዬ ጌጤ የነማማ ውዴ ቀልድና ደረቅ ፈገግታ ዛሬ አላሳሳውም። ሂድ ሂድ ውጣ ውጣ አላለውም። ና ብሎ እንደ ሌላው ጊዜ አልጠራውም። የሚያደርገው ጠፍቶት ሁሉም መና ሆነበት። ከቤቱ ቁጭ ብሏል። ባለቤቱ ለምለም የእንቁጣጣሽን ዋዜማ ለማስዋብ ባለ በሌላ አቅም ሽር ጉድ ትላለች። አይናገርም፣ አይጋገርም። ቁጭ ካለበት ወንበር ሆኖ ቤቱን እንደ እንግዳ ይማትራል። አዲስ ቤት ይታየዋል፣ አዲስ ሽታ ያውደዋል። ከለምለም ጋር 7 የአዲስ ዓመት ዋዜማዎች ሲያሳልፍ እንደ ዛሬው ዋዜማ ለአዲስ እይታ ለአዲስ መዓዛ ስሜቱ አልታደለም። ዛሬ ማንም ምንም ቢመጣ ከቤት የሚያስወጣኝ ኃይል አይኖርም አለ ለብቻው። ለራሱ ቃል ገባ። መሐላ ከዘነበ ጋር ቀጠሮ አለኝ። እሱ በእርግጥ ይመጣል፣ ግን ዛሬ ቤቴን አልለቅም። አንዲት እርምጃ ፈቅ አልልም። ነጎደ በሐሳብ ከራሱ ጋር ሙግት ገጠመ። እሰጥ አገባ። ቢራ እየጠጡ አረቄ እየተጎነጩ ጭስ በውጭስ እየተፉ አምሽቶ ሌሊት የቤት በር ማንኳኳት እስከመቼ ይላል። አንድ ክፍል ውስጥ ታኩሮ ቤትን ትቶ ጎጆን ረስቶ ልጅን ዘርን ገፍቶ ካርታ መቀጥቀጥ እጅ ማንቀጥቀጥ ፋይዳ ቢስ መላ የለሽ ሕይወት ያወግዛል ራሱን። ውጭው ድንግዝግዝ ብሏል። ለምለም ተፍ ተፍ ትላለች። ቄጤማውን፣ እጣኑን፣ ሰንደሉን፣ አበባ ቆሎውን፣ ቂጣውን፣ ቡናውን፣ የቅዱስ ዮሐንስ ልማዳዊ ሽርጉዳን ተያይዘዋለች። የባሏ ያሸናፊ እንግዳ ነገር እሷንም አሳስቧታል። ዛሬ ምን ሆናል? እንዴት አስችሎት በዚህ ሰዓት በዚህ ሌት ቤት ቁጭ አለ ትለዋለች የልጇን አባት በሆዷ። ቤቶች ዘነበ መጣ። ማዲያታሙ፣ አጭሩ፣ ወፍራሙ። ግባ ቤት ለእንግዳ አላሸናፊ የለምለም ባል። ከማድ ቤት ወደ ጓዳ፣ ከጓዳ ወደ ሳሎን የምትመላለሰው ለምለም የዘነበን ድምጽ ሰማች። በቃ እንግዲህ ተያይዘው ሊሄዱ ነው። ምን በደል ነው እቴ ስትላሰበች ዘነበ ቤት ውስጥ ገብቶ ቆሟል። በትኩስ ቄጤማ ላይ በአዲስ ሽታ እየታወደ። ቁጭ በል እንጂ አላሸናፊ። የምን መቀመጥ አመጣ? እና ሰፋ ቤት ሄደን እንሰየም እንጂ። ያሰፋ ቤት ለካርታ ጨዋታ መቼ ነው። እየተጫወቱ ረጅም ጊዜ ቢቆይበት የሚከፋ ሰው የለበትም። አሸናፊና ጓደኞቹ በዚህ ቤት ተሰብስበው ካርታ ሲጫወቱ በቅርብ ካሉ ቡና ቤቶች መጠጥ አስመጥተው እየጠጡ ጊዜያቸውን ያሳልፉበታል። ቁጭ በል ምን መሰለህ አለው አሸናፊ መርዶውን እንዴት እንደሚነግረው እያሰበ። ምን መሰለህ አሞኛል ዛሬ፣ ብርድ ይለኛል እና ልሄድም እንዳትለኝ ብቻ። አዎ እንደሱ ነው። ብርድ ይለኛል፣ ያተኩሰኛል። ምን እንደሆን ካላውቅም። ቁጭ በል እስቲ ያረፍ በል ዘነበ። ለምለም የዘነበንና የአሸናፊን ውርግብ ትሰማለች። ሰራተኛዋ ከሄደች ጀምሮ ለብቻዋ ደፋ ቀና ትላለች። የ6 ዓመቱ ልጃቸው መላኩም አንዴ ጓዳ አንዴ ሳሎን ይመላለሳል። እንዴ ዘነበ ባያመውስ በዛሬው ቀን እንሂድ ይባላል? በዘመን መለወጫ ዋዜማ ውጭ ይመሻል። እዚሁ ቁጭ ብላችሁ ተጫወቱ። ጠላውም አረቄውም ለዛሬ አንስም። ይልቅ አንተም ቁጭ በል ጠላ ላምጣ አለች ለምለም በዘነበ ሐሳብ ላይ ቅሬታውን ለመግለጽ እየሞከረች። ብንሄድ ይሻላል ለምለም። ያሰፋስ ቤት ቢሆን ቤታችን አይደለም እንዴ? ደግሞም ከነለማ ጋር ተቀጣጥነናል። መቅረት የለብንም።
አይዞሽ ሌላ የምናደርገው የለም ቁጭ ብለን ካርታ ከመጫወት ሌላ አለ ዘነበ። አሸናፊ ዛሬ የፈለገ ቢሆንም የትም አይሄድም። እነ ለማም ቢሆን ከፈለጉ እዚህ መምጣት ይችላሉ። ይልቅስ ጋቢ ላምጣልህ? አሞኛል ዘነበ፣ ይልቅ ቁጭ በል። እንዳልኩ አሞኛል፣ ብርድ ይለኛል፣ ትኩሳት ይሰማኛል፣ ቅፍ ብሎኛል። ዛሬ ከቤት አልወጣም። ለብርድም ሆነ ለትኩሳቱ ቤት መዋሉ መድኃኒት ሊሆን አይችልም። ይልቁንስ ያልተለመደ ሰበብ ከማብዛት ጨክንና እንሂድ። እነ ለማ ስትቀጥራቸው ለምን እንደነበር አትርሳ። እነትዬ ጌጤ ወይም እነማማ ውዴ ቤት ጎራ ብለን 1-2 መድኃኒት እንወስዳለን አለ ዘነበ እንደቆመ። የዛሬው ህመሜ በ1-2 የሚወጣ አይነት አይደለም ዘነበ። ውስጤን የሚሰማው ብርድና ትኩሳት የተለመደ አይደለም። እቤቴ ብውል ይሻለኛል አለው። ለምለም ጠላ በጠርሙስ ከብርጭቆዎች ጋር በትሪ ይዛ መጣች። ቁጭ በል ዘነበ አሉ በድንገት በአንድ ላይ ባልና ሚስት የተማከሩ ይመስል። ሰው ቀጥረን እንመጣለን ብዬ እንዴት ቁጭ እንላለን? አሸናፊ ጥሩ ነው እንዲህ ነገር ለምለም አላቸው ዘነበ እንደተገተረ። ሲያመውስ አሞታል። እኔም እኮ በሆዴ አሸናፊ ምን ሆናል ዛሬ ስል ነበር፣ ልጠይቀው ስል ነው አንተም የመጣኸው። በልጋቢውን ልበስ ተሸፋፈን ብላ ጋቢውን አለበሰችው። ይልቅ ቁጭ በል ዘነበ፣ ሲያመው ሲሆን ለበሽታው መፍትሄ ይፈልጋል እንጂ እንዴት እንውጣ ይባላል? ያውን በዛሬ ቀን ታምር ነው ይሄስ። ቡና ማፈላለሁ እያለች ሁለተኛውን ብርጭቆ ጠላ ልትቀዳ ስትል ዘነበ አልጠጣም፣ ሰው ጠብቁኝ ብዬ እዚህ አልጠጣም አለ በቆሙ። ማዲያታም ፊቱን ይበልጥ እያሽኮረኮረ ለምለም በግድ ቀዳችለት። ከፈለክ አንድ ጠጣና ትሄዳለህ። የናሰፋ ቤት ካለበት እግር አውጥቶ አይሮጥ። ቆረጣጠመኝ ቁርጥማት ኦፍ። እነ ለማም አንዴ ከተሰየሙ ሰዓት ላፊ ነው የሚገላገላቸው፣ አያመልጡም። እኔ ልተኛ መሰል ትኩሳቱ ባሰብኝ። ብርድ ብሎ ሳይጨርስ ዘነበ ካፉ ቀማው። የዛሬ ሁኔታ አላማረኝም። የማትሄድ ከሆነ ቶሎ መሄድ አለብኝ። ይጠብቁኛል ብሎ ጠላውን በቆሙ ጨለጠው። ለምለምም አሞታል ዛሬ፣ በጤናው አይደለም፣ ፊቱ ሁሉ ተለውጧል፣ ትኩሳቱም ጨምሯል አለች። ያሸናፊን ግንባር አንዴ በመዳፏ አንዴ በእጇ ጀርባ ሙቀቱን እየለካች። ዘነበና አሸናፊ ተያዩ። አስተያየታቸው ለሁለቱም አዲስ ነበር። ከቸኮልክ በቃ ሂድ፣ እኔ መውጣት ቀፎኛል አለው አይኑን ከዘነበ ላይ ሳይነቅል። መልካም ካመመ ከመሰለ እንዳልክ ብቻ ብንሄድ ጥሩ ነበር አለው ወደ በሩ እያመራ ዘነበ። ደህና ደሩም ሳይል ወጥቶ ሄደ። መቼ ጀመረ አሸናፊ? ግንባርህ እኮ ያተኩሳል፣ ጠላው ይቀርብህ፣ ሽፍንፍን ብለተኛ አለች ለምለም። ዛሬ አሁን ድንገት ነው የጀመረኝ። እቤት ስገባ ቤቴን ሳየው አዲስ መሰለኝ። ቀጤማን እንደ ዛሬ አስተውየውም ደስ ብሎኝም አያውቅም። ለምለም እንዴት ቤት ደግሞ ያማል ያተኩሳል፣ ብርድ ይላል አለች ለምለም ግራ በገባው መልክ ቀይ ውብ ፊቷን ጭምቅ አድርጋ። እኔ ሳልሆን የታመምኩት ደባሌ ነው፣ ከዚህ ቤት ውስጥ ያለው ሁለተኛ አባወራ አለ ጋቢውን እያመቻቸ ደርባባው አሸናፊ። ለምለም ይበልጥ ግራ ገባት። ጠረጠረኝ እንዴ? ከሱ ሌላ ያደረብኩ መሰለው አለች በሆዷ እንደ ጨነቃት። ወዲያው በጥርጣሬ እንደ ተወጠረች ቆሎውን ቂጣውን አዘጋጅታ አሸናፊ ፊት ቡና ለማፍላት አስባ ወደ ጓዳ ገባች። መላኩ አላሸናፊ ወደ ልጁ ፊቱን አዞሮ። መላኩም ከሳሎኑ መስኮቱ ይጠጋለች። ትንሽዬ ጠረጴዛ ላይ ደብተሮችን ዘርግፎ ወረቀት እየቀደደ ያጠፋል። ምንድነው የምትሰራው? ደብተርህን ለምን ትቀዳለህ? ሲል ጠየቀው። ቅርጽ ስራና አምጣ ብለውኝ ነው የሰፈር ጓደኞቼ ብሎ መለሰ። የምን ቅርጽ? የመርከብ አባዬ፣ የወረቀት መርከብ ደሞ ችልበታለሁ አይደል አባዬ አለው። የምን ቅርጽ እንደሆነ የማይለይ የተጣጠፈ ወረቀት ለአሸናፊ እያሳየው። በል በደንብ ስራ፣ ወረቀት አታበላሽ፣ በአንድ ሉክ ብቻ ለመስራት ሞክር፣ ስትጨርስ ታሳየኛለህ አለው። መላኩም ወደ መርከብ ስራው ተመለሰ። ለምለም ረጅም ቀጭን ሰውነቷን ከቦርጭማው ላይ እጥፍጥፍ አድርጋ ቁጭ እያለች ያልከው እኮ አልገባኝም፣
ምንህን ነው ያመመ አሸናፊ ብላ ጠየቀችው። የሆነ ነገር ሆዳን ይበላት ጀምሯል። ማንነቴን ለየሁት ለምለም፣ ያመመኝም ይኸው የራሴ አዲስ ዕውቀት ነው አለ። ለምለም አይኑን ባልተረጋጋ መልክ አየችው። ይጋሻል እንዴ ስትል ራሷን ጠየቀች። በእኔ ላይ ሌላ ሰው ተደርቦ በአንድ አልጋ ላይ 3 ሆነን እስከ ዛሬ ማደራችን እስካሁን መኖራችንን ዛሬ ለየሁት። አሁን ደረስኩበት። ለምለም ማለቴ አሸናፊ ወደ ውስጥ ከራሱ ጋር መነጋገር የጀመረ ይመስላል። እኔ ልጅት፣ እኔ ለምለም፣ ማንንም ቢሆን እኔ ካንተ ሌላ እንዴት ሆኖ እንዴት አሸናፊ እንዴት እንዲህ እኔን አለች። ሁለመናዋ ይንቀጠቀጣል። ጸጉሯ በንዴት ይርከፈከፋል። አይኗ በጸጸት ፈጧል። አንቺ አይደለሽም ለምለም፣ ጥፋተኛው እኔ ነኝ ለምለም። ሁሉንም እያወቅኩ ራሴን እየደለልኩ እኔው እየሸነገልኩ የማይሆን ትዳር የተዳርኩ የማይዘልቅ ጎጆ የወጣ ክቡር ቃል ኪዳኔን ያፈረስኩ እኔ ነኝ ለምለም። አባዬ እማዬ፣ አባዬ ተመልከት፣ አሁንስ መርከብ አልሆነም አለ መላኩ ቅርጹን አንስቶ እያሳየ። ሁለቱም ወደሱ ተመለከቱ። ተጣሟል መላኩ፣ አስተካክል፣ አፍርሰውና እንደገና ሌላ ስራ አለ አሸናፊ። መላኩ በቁጭት መርከቡን አፈራረሰው። ሌላ መርከብ መስራት ጀመረ። ሀሳቧ ሁሉ በአሸናፊ ህመምና ህመሙ በሚያናግረው እንግዳ ነገር ዱብዳ ቅዠት ተተብትቧል። የከሰል ምድጃውን የሚያራግበው እጇ ምን እንደሚሰራ አታውቅም። እሳቱ ደብዘዝ ብሏል። ያቀረበችው ነገር በሙሉ ዘንግተዋለች። በእርግጣም መሆን ዛሬ ምን እንደምትለኝ ልትለኝ የፈለከው ነገር የዛሬው ነገር አልገባኝም። ተኛ፣ አረፍ በል፣ እጤና አይደለህም የምትለኝ ሁሉ የምትናገረው እኔ ካንተ ሌላ። በስመ አብ። ሁለመናዋን ሰበቃት። ለምለም በእርግጣም ሞኛል። ጤና አይደለሁም። ጤና ለመሆን መታመም ጤና ለመሆን ጋቢውን ተከናንቦ ከተቀመጠበት የወንበር ድጋፍ ወደ ጠረጴዛው ተጠግቶ በክርኖቹ ተደገፈ። እነዘነበን እናሰፋንና እንለማን ጓደኞቼ አድርጌ ከበደ የሚነግረኝን የሚመክረኝን ትክክለኛውን ነገር የዝሆን ጆሮ ይስጠኝ ብዬ ለዚህ ሁሉ ነገር በቃሁ። የመቼው ከበደ አሸናፊ ስለኔ ከበደ ምንም አይነግርህም። የታይቶኝ በሰው ወሬ ትልቅ ሰው ይመስለኝ ነበር። እኔን ከየትኛው ሰው ጋር አየኋት አለ። ስራውን ሁሉ አስተዋት። ማራገቢያውን መሬት ላይ ጥለው ረጃጅም ክንዶቿን ካኩረታተመቻቸው ጉልበቶቿ ላይ አደራርባ አሸናፊን በጸጸትና በንዴት እያየችው አሞት መሆን አለበት እንጂ እንደዚህ አይነት ነገር በፍጹም የሚል ሐሳብ ይመጣባታል። እንደገና ያሳዝናታል። ምን አገኘው ዛሬ ትላለች። ለምለም ቆሎውን ቁዩ፣ ለምለም በድዬሻለሁ። ህመሜን እንድነግርሽ ቡናውን አፊው። ሁልጊዜ ማምሸት፣ ሁሌም መጠጣት፣ አሁንም ማጨስ፣ ነጋ ጠባ ቁማር መቀጥቀጥ ትርፉ ይሄው ነው። ደሞ ይህን ሁሉ እኔ በታገስኩ አንተ እንደገና በድዬሻለሁ። ቡናውን ቆሎውን ለምለም እሱ ሲያድንህ እንጂ ቆላዋለሁ ግን በሰው በከበደ ወሬኔን ብላ ቡናውን ብረት ምጣዱ ላይ ማጠብ ጀመረች። የምድጃው እሳት አመድ ለብሷል። አራገበችው። እሳቱ ሳቀ። ከሰል ጨምራ ብረት ምጣዱን ጥዳ መቁላት ጀመረች። ለምለም ቡናውን በሐሳቧ ታማስላለች። ደሞም ከሱ ብሶ ያሰኛታል። አባዬ ተመልከት፣ መርከቡ የማይትዋኝበታለች አይደል አለ በኩራት። መላኩ መርከብ በመስራት ፊቱ በደስታ ተለውጧል። አዎ ግን እንዳያሰምጠኝ አታድነኝም መላኩ አለችው። ያሸናፊ የህመም ንግግር ባቀሉት አይኖቿ በእናትነት እያየችው። ለምለም እንዲህ ስታይ ልዩ የሆነ የደስደሳላት። እንደገና ስራ ጫፉ ላይ ተንሻፏል አለ አሸናፊ። አሁንስ የመጨረሻዊ መርከብ ነው አለና መርከቡን አፈራረሰው። ቡናው በመዓዛው ቤቱን አወደው። አሸናፊ ሰውነቱ ተፍታታ፣ ቀለለው፣ ተንጠራራ። ቡና ሸቶት ቢያውቅም የዛሬው ማታ መዓዛ ግን ቡናን እንዲያደንቅ አስገድዶታል። ጀበናውን ጥዳ ቡናውን ሙቆጫው ውስጥ ከታ ከነዘነዘናው ይዛ ወደ ጓዳ ገባች። ዱ ይላል ሙቆጫው። ያሸናፊ ንግግርም የለምለምን ልብ
ከቡናው ጋር ቅርጭም ድቅቅ ያደርገዋል። አብሮ ያስወቅጣታል። ስትመለስ የረሳችው ነገር ትዝ አላት። ቆሎ አልተቆላም፣ ቂጣው አልተጋገረም። ጀበናውን አውጥታ ብረት ምጣዱን ጣደች። ተቆላ፣ ቂጣው ተጋገረ፣ ቡናው ተፈላ፣ ሰንደል ተለኮሰ፣ ስኒ በረኮበት ቀረበ፣ አቦል ቡና ተቀዳ። በቤቱ ውስጥ ያለው ነገር ሁሉ ለአሸናፊ አዲስ ሆነበት። ህመሙ፣ ትኩሳቱ፣ ቁርጥማቱ ከቡናው አቦል በረካቶና ጋር ተሸኝቷል። መላኩም ቂጣውንና ቆሎውን በላልቶ እንደጨረሰ አሁን ልተኛ አባዬ፣ መርከቡ ነገ ሰራዋለሁ አለ። ሲያፈርስ ሲሰራ ድክም ብሎት እራት ግን ሳትበላ መላኩ ቆይ ላቅርብልህ የኔ ጌታ ብላ ልትነሳ ስትል በቃኝ እማዬ ጠግቤያለሁ አለ። ዋ ሌሊት ይርብሃል ብላ እናተኛ ሲል ተናገረው። አሸናፊም በቃኝ አባዬ፣ እማዬ ጧት ቀሽቅሽኝ መርከቡን እንደገና ሰራዋለሁ ብሎ ወደ መኝታ ቤታቸው ገባ። አሁንስ አልተሻለህም? ትኩሳቱ አልለቀቀህም? ራት ላቅርብ አለች ለምለም። መሻለስ እየተሻለኝ ነው፣ ግን ሁለት አባወራ ላንቺ አንድ ገላ አይሆንም። ሁለት አባወራ ለአንድ ቤት አያስፈልግም። ዛሬ አንዳችን ይለይልናል። ለአንድ ገላ አንድ ነው፣ ለአንድ ሚስት አንድ ባል፣ አንድ ትዳሩን አክባሪ፣ ጎጆውን ጠቃሚ፣ ልጁን ተንከባካቢ ሌላ አባወራ። ያኛው ባልሽ ቁማርተኛው፣ ሰካራሙ፣ ትንባሃሙ ዛሬ ተይዟል። እጅ ከፈንጅ ይዤዋለሁ። በዛሬው ዕለት በዚህ የአዲስ ዓመት ዋዜማ ይሞታል፣ ይቀበራል፣ ዳግም ላይ ይነሳ። ለምለም አቅለሸለሻት። የጠጣችው ቡና የበላችው ቂጣና ቆሎ ሆዳ ውስጥ ተላወሰ። ንዴት፣ ብስጭት፣ ጥርጣሬ ልቧን አጥወለወለው። ላቧ በግንባሯ ግጥም አለ። የምትናገረውን አትቆጣጠረውም። የታመምክ መስለህ የልብህን ተናገርክ አይደል? በቃ አሸናፊ፣ ይልቅስ ታመህ አታሳምመኝ፣ አድነኝ አሸናፊ። በጣም አዝናለሁ። ካንተ ሌላ እኔ ከቁማርተኛ ሰካራም ትንባሃም መጣጭ ጋር ጠረጠርክኝ። ከበደ ነገረህ ከሆነም ደግ ስማ፣ ደግ አደረኩ። ልብሷ ከሰውነቷ ጋር ይንዘፈዘፋል። አሸናፊ የሚለውን ለመስማት ጆሮ ነስቷታል። ብቻ ትናገራለች፣ ቆማ ትንዘፈዘፋለች። ህሊናዋ አዳዲስ አረፍተ ነገሮች መፍጠሩን አቁሞ ይደጋግማል። አፏ ምላሷም ያንኑ ይከልሳል። ደግ አረኩ። እኔ ካንተ ወዲያ ያበቃ ደግ አደረኩ። አሸናፊ መካከለኛ ቆሞቱን ከወንበሩ አላቆ ወደ ምትንቀጠቀጠው ምስኪን ባለቤቱ ተጠጋ። በክንዶቹ ተጠመጠመባት። ለምለም ባቀፏት ክንዶች ውስጥ ሆና በንዴት ትንፈራግጣለች። እንደምንም ብሎ ወደ ሶፋው አስጠጋት። ረጅሙ ሶፋ ላይ ይዟት ዘፋለ። አቅፏ ባበላት። ሊያቀዘቅዛት ታገለ። አስጨርሽኝ ለምለም፣ የምልሽ ይግባሽ። ስሚ በድዬሻለሁ፣ ይቅርታሽን አትንፈጊኝ። ለምለም ከሰመመን ነቃች። ከንዴቷ ሰከነች። በአሸናፊ መማጠን በረደች። እየገደልክ ታድነኛለህ? የወጋ ታርሳሰኛለህ? ምን ሆነሃል ዛሬ ቀን አንተ ሰው? ስሚኝ ለምለም፣ ዛሬ ገዳዩ ሟቹ ምኔው ነኝ። የዚህ ቤት ሁለት አባወራ ያልኩሽም ራሴ ነኝ። አንደኛው እኔ የስከዛሬው የስካሁኑ ሰካራም ቁማርተኛው ሲጋራ መጣጩ አሸናፊ የነዘነበ የናሰፋ የነለማ ጓደኛ። ኃላፊነት የሞላኝ ግን ኃላፊነት የማይሰማኝ ሌላው አባወራም እኔ ነኝ። እስካሁን በደባልነት ከኔ ጋር የነበረው ያለው የዛሬው አዲሱ አሸናፊ በዚህ ቤት ውስጥ ሶስተኛ ሰው የነበረው። ለምለም ትሰሚኛለሽ? ያሁኑ የዋዜማዋ የአዲሱ ዓመት አዲሱ አሸናፊ የነለማ ጓደኛ ሳይሆን የትልቁ የቁም ነገረኛው ያስተዋይ የከበደ ጓደኛ ነኝ። ተቀበይኝ ለምለም፣ ማሪኝ ለምለም ብሎ አሸናፊ ከሶፋው ተነስቶ ጉልበታ ላይ ባንገቱ ተደፋ። አታስጨንቀኝ አሸናፊ፣ በቃ የተጎዳው አንተ ራስህ ነህ። አንተን ጎድተህ የበደልከው ቤተሰብህን ነው። መጀመሪያ የጎዳው አንተን ነው። ይቅርታ ጠይቀው። ለሱ
ለዚህ ላሁን አንተነት ተንበርከክለት፣ ለሱ ቃል ግባለት አሸናፊ በማለት ከጉልበቷ ቀና አደረገችው። ለተጎዳው እኔነቴ፣ ለበደልኩት ትዳሬ ጎጄ ካሳ የምከፍለው ከሃዲውን እኔነቴ በመሰዋት ነው። ዛሬ የዛሬ አዲሱ አሸናፊ ያኛውን ያጠፋዋል፣ ይገድለዋል። ለምለም ራሴን በራሴ ገደልኩ። ለምለም የድሮ እኔነቴ ዛሬ ቀበርኩት። ለወደፊት ብሩህ ህይወታችን መድህን፣ ለጋብቻችን ክቡርነት፣ ታላቅነትና አለኝታነት። ለምለም ከሶፋው ተነስታ ያቀራረበችውን እቃዎች አንስታ ከሶፋው ላይ ቁጭ ያለውን አዲሱን አሸናፊ ወደ ምግብ ጠረጴዛው ጠራችው።